ኦርቶዶክስ ሃይማኖት ስለ ጻድቃን ሰማዕታት የዚህን ያህል ክብርና ቦታ ምስጋና ትሰጣለች እና ይሄ ሁሉ ነገር መጽሐፍ ቅዱስ ላይ የለም የምትሉ ከሆነ ስለ ኢየሱስ ክርስቶስ እስልምና ወይም ቁርአን ምን ያህል ቦታ አለው? ምን ያህል ክብር አለው? በጣም ጥሩ ጥያቄ። ኢየሱስ ክርስቶስ በእስልምና ያለው ቦታ በጣም የተከበረ ቃል በቃል የተከበረ ብሎ ገልጾታል አምላካችን አላህ ሱብሓነሁ ወተዓላ። በሁለቱም ዓለም የክብር ባለቤት ነው እርሱ። 5 ነቢያቶች ማንም ደረጃቸውን የማይደርስባቸው ነቢያቶች አሉ። ኡሉል ዐዝም የሚል ስያሜ አላቸው። ከነዚያ መካከል አንደኛው መሲሁ ነው። መሲሁ በጣም ታላቅ ቦታ አለው። መሲሁ በጣም ድንቅ የሆነ ሰው ነው። በኢስላም በጣም ተአምራዊ ሰው ነው። በቃ ባፈጣጠሩ ጀምሮ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ተአምር ነው መሲሁ ብሎ ነው የገለጸው። በቃ እርሱ በራሱ እሱ የአምላካችን ድንቅ ስራው ነው። አምላክ አላህ በቁርአን ላይ ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። እርሷንም ይላል ማርያምን ልጇንም ልክ እንዲሁ ለዓለማት ሰዎች ድንቅ ተአምር አደረኳቸው ይላል። አምላካችን አላህ ሱብሓነሁ ወተዓላ ከሰራቸው ድንቅ ተአምራቶቹ መካከል መሲሁና እናቱ ነች። የእርሷ ተአምር መሆኗ ምኑ ላይ ነው ከተባለ ማንም ወንድ ሳይገናኛት ብቸኛዋ በድንግልና የወለደችዋ ሴት ተብላ ትታመናለች በኢስላም። ወላቸው ታዲያ ተአምር ብሎ ማለት ትርጉሙ ምን ማለት ነው ከተባለ ከሰው ልጆች ሕግና ስርዓት የወጣ ነገር ማለት ነው። በሰው ልጆች ሕግና ስርዓት ሰው የሚወልደው እንዴት ነው ከተባለ ባልና ሚስት ግንኙነት አድርገው ነው። ይህ ሕግ ግን በማርያም ላይ አቆመ። ማርያም ላይ እንዳይሰራ አደረገው አምላክ አላህ። በምን መንገድ አስገኘ? መሲሁን ማርያምን ማንም ወንድ ጫፏን ሳይነካት በድንግልናዋ እንድትወልድ አደረገ። ማስረጃ ማየት ትፈልጋለች። እሺ የተአምር መሆናቸውን እነርሱን ተአምር ተብሎ የተገለጹበትን ነው። እሱንም ወንድ ሳይነካት ምናምን ወንድ ሳይነካት መውለዷን ምናምን ይሄን ሁሉ ቁርአኑ ምን ያህል ቦታ ሰጥቷቸዋል? ስለ ድንግል ማርያም ስለ ኢየሱስ ክርስቶስ የሚለው ማየት ትፈልጋለች። ችግር የለም እናሳያችኋለን። አንዴ ላሳያችሁ። እሺ መሲሁና እናቱ እንግዲህ አይሁዶች አመንዝራለች ብልቷን አልጠበቀችም ብለው ወርፈዋታል። በዝሙት ነው የወለደችው ብለው አምላክ አላህ ይሄን ሁሉ ክብሯን ጠብቆላታል። በፍጹም እሷ አላመነዘረችም እያለ ተናግሮላታል። እሺ ለመርየም ያለው ቦታ መጀመሪያ ሱራ አልአንቢያ ላይ እንግባ። ሱረቱል አንቢያ የነቢያቶች ምዕራፍ ይላል። እዚህ ላይ ስለ ማርያምና ስለ እናቱ ይናገራል። እዚህ ጋር ምን ይላል? ያውና ስለ ማርያም ያችን ብልቷን የጠበቀችው ይላል። ይሄን ያለበት ምክንያት አላህ ለምንድን ነው ከተባለ ብልቷን አልጠበቀችም አመንዝራን የወለደችው መሲሁን ስላሉ በአይሁዶች ላይ ረድ እያደረገ ነው። አላህ መልስ እየመለሰላቸው ነው። ለማርያም እየተከላከለላት ነው። እርሷ በፍጹም እናንተ እንደምታስቡት ዝሙት አልሰራችም፣ ነገር ግን እርሷ ራሷን ነፍሷን ጠብቃለች እናንተ ከምትሉት ከጸያፊ ዝሙት እያለ እየመለሰላቸው ነው። እንደ ይቅርታ ማንሽው ነው። ከዚያ በኋላ ምን እንደሚል ተመልከቱ። በእርሷም ውስጥ ከመንፈሳችን የነፋንባት ይላል። ያ ማለት ከሩህ ለማለት ነው። ከዚያ ሩህ አላህ ሱብሓነሁ ወተዓላ በመልአኩ ገብርኤል በኩል በነፍስ አማካኝነት እንደፈጠረው መሲሁን በመንፈስ አማካኝነት እንደፈጠረው እየተናገረ ነው። እርሷንም ልጇንም እንደዚሁ ለዓለማት ተአምር ያደረግናትን መርየምን አስታውሱ ይላል። የሰላም እርሷም ልጇም ልክ እንዲሁ ለዓለማት ድንቅ ተአምር ናቸው። በቃ አምላካችን አላህ ሱብሓነሁ ወተዓላ መሲሁን ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ብሎ ገልጾታል። በቅርቢቱም ዓለም በቀጣዩም ዓለም የክብር ባለቤት ባለሟል የሆነ እያለ ይገልጸዋል። እሱን ያለበትን አንዴ ላሳያችሁ። ስለ ማርያምን ስለ ሁለቱንም ክብር ስለሆነ የጠየቅሽው ማርያም ንጽሕት ተብላ ቃል በቃል በቁርአን ላይ ተገልጻለች። አምላክ አላህ ሱብሓነሁ ወተዓላ ያነጻት። ልክ እንዲሁ ደግሞ ከዓለማት ሴቶች ሁሉ በላጭ ተብላ ተገልጻለች። ከዓለማት ሴት እርሷን የሚደርስባት የለም ተብሎ ተገልጿል። ተመልከች እዚህ ጋር ስለ ማርያም ያና ተመልከች መላእክትም ያሉትን አስታውስ ይላል። መርየም ሆይ መልአኩ ገብርኤል ያላት ነው። መርየም ሆይ አላህ በእርግጥ መረጠሽ። ያው ከዓለማት ሴቶች ተመርጣለች። ከዓለማት የሚለው የታለ? እንቀጥላለን። አነጻሽም ያው ንጽሕት ነሽ። አነጻት ንጽሕት ነች። ቀጥሎ ምን አላት? በዓለማት ሴቶችም ላይ መረጠሽ። ያ ሰላም ማን የመረጣት? ተራ ሰው ምናምን እንዳይመስላችሁ። ከአምላክ ዘንድ የተመረጠ ሰው ምን አይነት ጻድቅ ቢሆን ነው?
አያችሁት አይደለ? ከዓለማት ሴቶች ሁሉ ምርጥ ሴት ነች ማርያም። ንጽሕት ነች፣ እርሷ ንጹሕ ነች። ለምን ከተባለ ለአምላኳ በመገዛቷ ነው የተመረጠችው። በአቋሟ፣ በተክለ ሰውነቷ፣ በውበቷ እንዳይመስላችሁ። ያው ምክንያቱን ቀጥሎ ሊናገር ነው። መርየም ሆይ ተባለች፣ ለጌታሽ ታዛዥ ሁኚ። ያው በመታዘዟ ነው የተመረጠችው። በጣም አምላኳን የምትገዛ ነበረች። ለጌታሽ ታዘዥ፣ ስገጅም፣ ከአጎንባሾችም ጋር አጎንብሽ። ያ ማለት ከስጋጆች ጋር ስገጅ እየተባለ እየተነገራት ነው ማለት ነው። ቀጥሎ ደግሞ ስለ መሲሁ ይናገራል። ተመልከች፣ መላእክትም ያሉትን አስታውስ። መልአኩ ገብርኤል ለማርያም ያላትም ማለት ነው። መርየም ሆይ አላት፣ አላህ ከእርሱ በሆነው ቃል ስሙ አልመሲህ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎቹ በሆነ ልጅ ያበስርሻል። ያ ሰላም! መሲሁ እንዴት እንደተገለጸ ተመልከቱ። በቅርቢቱም ዓለም በቀጣዩም ዓለም በቃ ስኬታማ የሆነ ሰው ነው። በዚህም ዓለም አለ፣ በመጨረሻውም ዓለም አለ ምን የሆነ የተከበረ የሆነ ሰው ነው። በቃ ያው የሚያሳዝነው መጽሐፍ ቅዱስ ላይ የተረገመ ብሎ ጳውሎስ ይናገራል። ገላትያ 3:13 ጳውሎስ ስለ ኢየሱስ መርገም ነው ይላል። በቃ እርጉም ነው ኢየሱስ ብሎ ይናገራል። ተመልከቱ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የተከበረ ብለው ገለጹት። ለምን የተከበረ የሚለው ቃል ተቀመጠ? ሚስጥሩ ምን ይመስላችኋል? ኢየሱስ መጽሐፍ ቅዱስ ላይ ታችኋል። ከእኔ በኋላ የሚመጣውም ያከብረኛል ብሎ ተናግሯል አይደለ? ተመልከቱ። ከእኔ በኋላ የሚመጣው ያከብረኛል። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በተሰጣቸው ቃል ላይ የተከበረ ነው መሲሁ ብለው ተናገሩ። ጳውሎስስ ምን አለ? የተረገመ ነው ብሎ የተናገረበትን ላሳያችሁ። ጳውሎስ ነው መጽሐፍ ቅዱስ ላይ እንሂድ። ጳውሎስ ምን እንዳለ ተመልከቱ። ገላትያ 3:13 ተመልከቱ። ምን ይላል? 13 ላይ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል አለ ጳውሎስ። ማንን ሊያካትተው ነው? ክርስቶስን ሊያካትተው ነው። ክርስቶስም ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። በቃ ክርስቶስ ስለኛ እርግማን ሆኗል ብሎ ይናገራል። ያኔ የተረገመ ሆኗል። አላህ ነው። ቁርአን ምን ይላል? የተባረከ ነው ይላል፣ የተከበረ ነው ይላል። እዚያ ጋር ደግሞ የተረገመ ነው ይላል። እንደ አጠቃላይ እዚህ ቦታ ላይ መሲሁ ያለው ደረጃ ይሄ ነው። በሁለቱም ዓለም የተከበረ